እኔ በኔ በግል እምነት ፕሬዝዳንት ኢሳያስ ከሄዱ በኋላ ኤርትራ እንደ ሀገር አይቀጥልም፣ ሊቀጥል አይችልም። ምንም ማቴሪያል የለውም ሀገርነት ለመቀጠል የሚያስችል የቀረው ማቴሪያል የለም። ለዛ ምን ያክል ዝግጅት ማድረግ አለብን የሚለው ዲፕሎማቲካሊም ኢኮኖሚካሊም ፖለቲካሊም ሬዲ መሆን መቻል አለብን። አቶ ጌታቸው ረዳ አዲስ ቮካብለሪም አላመጡም። ለመናገር ከሳቸው በፊት ብዙ ተንታኞች ተናግረውታል። ከኢሳያስ በኋላ ኤርትራ የምትባል ሀገር ትፈርሳለች የሚለው ነገር ሟርት አይደለም፣ ኤግዚስቲንግ ሪያሊቲ ነው። ከተቀመጠው ከተጨባጭ እውነት ተነስቶ ነው። እኔ ልክ ወይ የመን ወይ ሊቢያ ነው ልትሆን የምችለው የሚመስለኝ ማለት ነው። ይሄ ሟርት አይደለም፣ ወንድሞቻችን ናቸው። ባይሆኑ እንመርጣለን። ኤርትራ ከኢትዮጵያ ተገንጥላ መኖር ያልቻለችው ለምንድን ነው? እውነተኛ መሰረት ላይ ተንተርሰው ነው ወይ? ይሄ እኮ ሪያሊቲ ከሆነ ችግር የለም። ብዙ ሀገሮች እኮ ተለያይቶ አይተናቸዋል እኮ ነው። ምሳሌ እዚህ ዌስት አፍሪካ አካባቢ ብዙ ቁራሽ ሀገሮች ወጥቶ ይል እንዴ? እንደዛ የተጨባጭ ነገር ካለ ለምን ኤርትራ ሰርቫይቭ ማድረግ አቃተው? አሜሪካኖች ተከታታይ የሆነ አሜሪካን ብቻ አይደለም ዓለም አቀፍ ተቋማት በጣም በተናበበ መልኩ ቲፒኤልኤፍ ላይ አርጩሜው በዝቷል። እንዲሁም ቲፒኤልኤፍ በጣም በቁመናው በጣም ጠንካራ ባለው ቁመና አይደለም፣ እንዲህ በተዳከመ ቁመናም ሆኖ አርጩሜው በጣም በዝቷል ማለት ነው። ይህ ማለት ምንድነው? በቃ ኮርነር ተደርጓል ማለት ነው። በዓለም አቀፍ ደረጃ እንደው ሩብ ጉዳይ ነው። ልክ እንደ አልሸባብ ለመበየን ሩብ ጉዳይ ላይ ያለ ይመስላል። ጥቃቱ መሪን ታርጌት ያደረገ ስለሆነ ጸረ ድሮን ገዝተናል አላላችሁም ወይ? ከዚህ ለምን አትከላከሉም የሚል ጥያቄ ተነሳ። ሶስተኛ መሪን የሚያስተኩስ እኛው መሀል አለ የሚል ነገር ቋንቋ የመደበላለቅ ጉዳይ መጣ። ጦሩ ገና ሀ ብሎ ሰልፉን ሳይጀምር ተበተነ። ይሄን ጀነራል ጻድቃን ያወጣል። የባህር ጠርዝ ላይ ያሉት ሀገራቶች ማለት የተወሰነ ወደ 12 ማይልስ ባለው የራሳቸው ነው። በዛ ውስጥ ማንንም አይገባባቸውም። በዛም እንደዚህ ከዛ በኋላ ሃይሲ የሚባል ቦታ አለ። ማንኛውም በነፃነት ናቪጌት ማድረግ ያለበት ማለት ይሄ ኢንተርናሽናል ሎ የባህር ህግ ነው የምናገረው። አሁን ግን እዛ ቦታ ጠባብ ስለሆነ ኢራን ምንድነው ጀመረችው? የኦማርንም እንትን የባህር ጠርዙንም የራሱ አድርጋ ቆጥራለች። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይሄ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ099333 777 ላይ ፈጥነው ይደውሉ። ሰላም ጤና ይስጥልን ውድ የኢትዮ ውይይት ዕለታዊ ዝግጅት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን የአሜሪካ አምባሳደር ማሲንጋ የህወሓትን ክንፍ ማስጠንቀቃቸውን እንደዚሁም ደግሞ ጀነራል ጻድቃን የቲዲኤፍ ኃይል መበታተንና መሸሽ መጀመሩን መረጃዎችን አውጥተዋል። እንደዚሁም ከጽምዶን በተመለከተ የፋኖ ኃይሎች ጽምዶ የሚባል ነገር አናቅም ሲሉ በይፋ መናገራቸውን እነዚህና ሌሎች መረጃ ጀነራል አለምሸት ደግፌም ያወጡት መረጃ አለ። እሱን ጠቅላላ አድርገን የምንዳስሰው ይሆናል። በሁለተኝነት ደረጃ የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል ለአቶ ጌታቸው ረዳ መልስ ሰጥቷል። እኛ ማንም አረዳንም፣ ማንም አግዞን ኢትዮጵያ ለመጉዳት አይደለም ነፃ አገር የሆን ነው። እንዳውም አሜሪካ እድሜ ልካን ስትጎዳን ኖረችው የሚል ነገር አነሱ። አቶ ጌታቸው በአንጻሩ የለም አገረ ኤርትራ የተመሰረተችው ኢትዮጵያን ለመቅበር ነው ሲሉ መከራከሪያቸውን አንስቷል። ምንድነው አቶ ጌታቸው ይዞ መጡት? አቶ የማኔስ የሰጡት መልስ ምንድነው የሚለውን ነገር በተጨባጭ መሬት ላይ ያለውን ዘርዘር አድርገን የምናይበት ሁኔታ ይሆናል። እንደዚሁ መውጫችን ላይ
ሆርሙዝ ዳግም መዘጋቱን ታውቋል። እንደዚሁም ኢራን ትናንትና አንድ መርከብ ላይ ጥቃት መፈጸሟን ተከትሎ አሜሪካ የበቀል እርምጃ ወስዳለች። ኢራንም የአሜሪካ ቤዝ ላይ መልሳ ድብደባ ፈጽማለች። 11,000 መርከቦች በቦታው ላይ አሁንም መታገታቸው መረጃዎች ወጥቷል። ምንድነው እየሆነ ያለው ሆርሙዝ አካባቢ የሚለውን ነገርም ሰፋ አድርገን የምንሄድበት ይሆናል። ለሚቀጥሉ ግማሽ ሰዓታት ከእናንተ ጋር ቆይታ የምናደርገው እኔና ባልደረባይ ደረጀ ይመር ነው። እናንተም እንደተለመደው ኢትዮ ውይይትን ሰብስክራይብ እያደረጋችሁ ይህ ውይይት ደግሞ ለሌሎች ተደራሽ እንዲሆን ላይክ፣ ሼር እያደረጋችሁ አብራችሁ እንዲቆዩ ጠይቃለን። ደሬ እንኳን በደህና መጣ። እንኳን ደህና ቆየ ይማል። እንግዲህ መግቢያ ላይ ለማንሳት ሞክሬያለሁ። ትንሽ ጉዳዩን ሲናያይዞና አድማጭ ተመልካቾቻችን ሙሉ ሲል እንዲያገኙ ባለፈ ውሃት ምንድነው ያደረገው? መፈንቅለ መንግስት አካሄደና ከዚህ በፊት በፕሪቶሪያ ስምምነት የተሰረዘውን የተቀደደውን ምርጫ ህጋዊ አድርጎ በዛ በተመሰረተው ምክር ቤት አዋጅ አወጣ። ምን የሚል አዋጅ ነው ያወጣው? ማንኛውም የትግራይ ተወላጅ ለመክትንትን መዝመት አለበት። አፈሳን ህጋዊ አድርጎ ማለት ነው። ለአቂሙ ለውትድርና ይበቃ። ለውትድርና የማይበቃ ደግሞ ከሆነ በአግላይነት ከኋላ ሆኖ ስንቅ በማቀበል ማገልገል አለበት። ይህንን መከራከር አይቻልም የሚል ህግ አወጣ። ይህን ህግ ሊተገብር ደግሞ ይህንን ሀሳብን የተቃወመ የተቼ በሞት ፍርድ ይቀጣል ብሎ ሀሳብን በነፃነት የመግለጽን መብትን ለአንዴና ለመጨረሻ ቀበራት። ይሄ ብቻ አይደለም። ለሌላ ሀገር ስለኛ ይላሉ፣ ሌላ ሀገር ይላሉ። ሀገሩ ማን እንደሆነ አይታወቅም። ለኢትዮጵያ በሉ ይህንን መረጃ ያለውን ነገር አሳልፎ ሰጠው። በአገር ክደት በሞት ይቀጣል የሚል ነገር የሞት አዋጅ አወጁ። እንደ ትሪዝን ማለት ነው። ለዋላዊ ሀገሮች የሚያደርጉት እንደዛ ሀገር ክደት ተብላ ለምሳሌ ኢትዮጵያን ብሔራዊ ጥቅም ወስደ ለኤርትራ ብትሰጠው የሀገር ክደት ነው። እንደዚህ አይን ነገር አወጀ። ኦኬ፣ ይሄን አዋጅ ሲያውጅ አንዳንድ ሀገር ወዳድ ዜጎች ኖ ህወሓት አደገኛ ነገር እያመጣ ነው ኃይል ይባል ይገባል የሚል ነገር ሰማን። ግን በአብዛኛው ሚዲያው በህወሓት ፍቅር ያበደና ህወሓትን በማሞካሸት ብር መስራት ተለምበደ ስለሆነ ይህንን ጉዳይ ማንም አላነሳም። እኛ ተከታትለን እየተናገር ነበር። ኦባሳንጆ ወደ ትግራይ ሄዱ፣ እረፉ አሏቸው። ድርድር ነው፣ እውቅና ተሰጣቸው፣ መንግስት ተንበረከከ ተባለ። ብዙ ከዛ አርማን ማሲንጋ ወደ መቀሌ ሊሄዱ ዝግጅት ተደረገ። ባልታወቀ ሁኔታ ቀሩ። ምን ያደርጋሉ የሚል የራሳችን ቅድመ ትንበያ ስንሰራ ነበር። አሁን እርማን በአስቸኳይ ከእንደዚህ አይነት ጸባጫሪነት፣ ጸባጫሪ ምንድን ነው እሱ ተነተናል ማለት ነው። ጸባጫሪነት ማለት ምን ማለት ነው? ጸባጫሪነቱ ከየት መጣ? ከእንደዚህ አይነት ጦርነት ነጋሪነት ወጥታችሁ ወደ ስርዓት እንድትመለሱ ነው ያሉት። ይሄ አደገኛ ድንጋጤ ነው። ዋት ትናንት ማታ በዚህ ቃል መብረቅ ተመታች ማለት ነው። እስካሁን እስከ ጠዋቱ ቀና ብሎ ነገር መተንፈስ አልተቻለም። የሚገርም ነገር ማለት ነው። ከፍተኛ ዲፕሬሽን እና ከፍተኛ ስጋት ውስጥ ነው ያሉት። አሁን ይሄንን ጉዳይ ከምን ጋር እናያይዛለን መሰለኝ? ባለፈ የቪዛ ክልከላት አለባቸው እነዚህ ቅድም መፈንቅለ መንግስት ያደረጉ ኃይሎች ላይ ፕሪቶሪያን ቀደናል ያሉት ኃይሎች ላይ መልሶ ሁማን ራይትስ ዎች ያወጣባቸው ሪፖርት አለ። ታስታውሳለህ? ባለፈ ሳምንት አሜሪካ፣ አውሮፓ ህብረት ምን ጠብቃላችሁ? እንደዚህ አይነት ዘግናኛ ጸረ ሰው ልጅ የሆነ ህግ በምስራቅ አፍሪካ በአንድ አማጺ ኃይል አዋጅ ተብሎ ሲወጣ ምን ትጠብቃላችሁ? ዓለም ህዝብ ምን ጠብቃል? አይን ነገር ነው ሪፖርቱ የወጣው። አሜሪካ ከዛ መጨረሻ ላይ ሳብ ብላ መጣችና ወዲያውኑ በአስቸኳይ ከጸባጫሪነት ድርጊት ወጣችሁ ወደ ህግና ስርዓት እንድትመለሱ ካልሆነ ምን ይመጣል ነው እንግዲህ ጉዳዩ። አሁን ፓርት ኦፍ አሜሪካ የራሷ ድርሻ ነው እያደረገች ያለችው። ባለ ጉዳዩ ድርሻ ግን ፌዴራል መንግስቱ ነው። ስለ ሰው ልጆች ስለ ትግራይ ህዝብ ስሉ አሜሪካኖች በዚህ ርቀት ሄደዋል። የፌዴራል መንግስቱ እንዳልከው ምንድነው የፌዴራል መንግስቱ ድርሻ? ይሄ አንዱ እዚህ የምናየው ጉዳይ ይሆናል። እስኪ ትንሽ እንትን ላድርግና አያይዘ ሀሳቤን ትሰጣለህ። ሁለተኛ ላይ ጀነራል ጻድቃን አደገኛ መረጃ እያወጡ ነው። እርግጥ ነው እኛም ባለፈ አንስተን ነበር። ቲዲኤፍ ውስጥ ከፍተኛ ውዝግብ ተነስቷል። ጥቃቱ መሪን ታርጌት ያደረገ ስለሆነ ጸረ ድሮን ገዝተናል አላችሁም ወይ? ከዚህ ለምን አትከላከሉንም የሚል ጥያቄ ተነሳ። ሶስተኛ መሪን የሚያስተኩስ እኛው መሀል አለ የሚል ነገር ቋንቋ የመደበላለቅ ጉዳይ መጣ። ጦሩ ገና ሀ ብሎ ሰልፉን ሳይጀምር ተበተነ። ይሄን ጀነራል ጻድቃን ያወጡ ያሉት ይሄ በእንደዚህ ባለበት ሁኔታ ይሄ ሁለቱ ነገር ምንድነው? ቲዲኤፍ ላይ ይዞበት ህወሓት ላይ ደብረጽዮን ላይ ምን ይዞባቸው እየመጣ ነው ብሎ ነገር እስቲ እዚህ ሐሳብ እስቲ። በጣም ግሩም ሶስት የተለያዩ ነጥቦችን አንስታል። መጀመሪያ ለምሳሌ የፌዴራል መንግስቱን እናንሳ።
ለምን የፌዴራል መንግስቱ ቲፒኤልኤፍ በዚህ ደረጃ ርቀት ሲሄድ የፌዴራል መንግስቱ ለምሳሌ አሜሪካ እንዲሁም ደግሞ ሂውማን ራይትስ ዎች በዚህ ደረጃ ርቀት ሄደው ቲፒኤልኤፍን በሚያነውሩበት ጊዜ ከፌዴራል መንግስቱ የሚጠበቀውን አይነት እንቅስቃሴ እያየን ነው ወይ የሚለው ነገር በትችት ኃይል በሂስ ኃይል ሊተነተን ይችላል። አንደኛ ማንኛውም ዲፕሎማት አምባሳደር ወደ ትግራይ ራሱ የሚሄዱን እኛ በትዝብት በሂስ ኃይል ነበር ስናይ ነበረው። ወደ አንድ ክልል መስተዳደር ዓለም አቀፍ እውቅና ያላቸው ዲፕሎማት ኤምባሲ ልክ እንደ ሀገር እውቅና ሰጥተህ እንዲሄዱ መፍቀድ በራሱ በጣም 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 መተቸት ያለበት ነገር ነው። ከተወሰነ ጊዜ በኋላ ግን ባለፈው ማንተ በትንታኔ በራስ ትንታኔ ላይ ማስቀምጠዋል። ካሁን በኋላ ወደ ትግራይ የሚሄድ ዲፕሎማት አምባሳደር ካሁን በኋላ የሚሄድ አይኖርም። እንግዲህ ያ ማለት እንግዲህ የፌዴራል መንግስቱ ኮስተር ያለ እርምጃ ወሰደ ማለት ነው። ወደ ትግራይ እንዲሄድ በፈቀድ ቁጥር የቲፒኤልኤፍን ዓለም አቀፋዊ እውቅና በደንብ እያወደድክ ነው የምትሄዱ ማለት ነው። ቲፒኤልኤፍ የሚል ኦልሬዲ ህላዊ አለ የሆነ ፍንካች ቢሆንም የሆነ ፍንካች የሆነ ኃይል እንዳለ እውቅና እየሰጠ ነው ማለት ነው። ስለዚህ የፌዴራል መንግስቱ ይህን ነገር ራሱ እጅ ላይ ያለ ሸምቀቆ መጠቀም ነበረበት የሚለውን ሂስ አይ ቲንክ ካሁን በኋላ የሚተገብረው ከሆነ በአዎንታዊነት እናየዋለን። እስካሁን ግን የሄደበት ነገር በጣም መተቸት ያለበት ነው። ምክንያቱም ቲፒኤልኤፍ በአደባባይ ከአምባሳደሮች ጋር ትከሻ ለትከሻ የተሻሸ ከአውሮፓ ህብረት ተወካዮች ጋር ትከሻ ለትከሻ የተሻሸ እነ ደብረጽዮን ባወሩ ቁጥር ይሄ ነገር እኮ በደንብ ሪኮግኒሽኑ ኢምፕሊሲቲ ያብራታ ነው የሚል ነገር ነው። ይሄ አንድ ሀሳብ። ሁለተኛ ሀሳብ እንዳልከው እንግዲህ አሜሪካኖች ተከታታይ የሆነ አሜሪካን ብቻ አይደለም ዓለም አቀፍ ተቋማት በጣም በተናበበ መልኩ ቲፒኤልኤፍ ላይ አርጩሜው በዝቷል። እንዲሁም ቲፒኤልኤፍ በጣም በቁመናው በጣም ጠንካራ ባለው ቁመና አይደለም እንዲህ በተዳከመ ቁመናም ሆኖ አርጩሜው በጣም በዝቷል ማለት ነው። ይህ ማለት ምንድነው? በቃ ኮርነር ተደርጓል ማለት ነው። በዓለም አቀፍ ደረጃ እንደው ሩብ ጉዳይ ነው። ልክ እንደ አልሸባብ ለመበየን ሩብ ጉዳይ ላይ ያለ ይመስላል። ለእድሜያቸው ያልደረሰ የትግራይ ተወላጆችን ወደ ጦር ሜዳ መማገድ። እንደውም ባለፈው ያየሁት ምንድነው ይሄ ምግበይ ጀነራል ምግበይ ቀብር ሲያስፈጽሙ ነበር። ቀብር እያስፈጸሙ ነበር እንደዚህ በድሮን ያለቁትን ሰራዊት እና ከንፈራቸውን ነክሶ በጣም በቃ ሲዚቱ ነበር። ስቲል አሁንም መስዋዕትነታችን ይቀጥላል፣ ይሄ የሚያሳየው የትግራይን አልበገሪነት እያሉ ሲናገሩ ነበር። እና እንደዚህ አይነት ጸረ የሰው ልጅ የሆኑ የጦር አመራሮችን ተመልክተህ አለማወገዝ አይ ቲንክ በጣም እነሱ ራሱ ጥያቄ ምልክቶች ይከታቸዋል። ዞሮ ዞሮ ግን እኔ የምዕራባውያኖችን የሂውማን ራይትስ ዎች በአንድ ፓኬጅ ነው የምታስቀምጠው። የእነሱ በጣም የሚረባረቡት ከሆነ ኤሌመንት ከሆነ ኢንተረስት አንጻር ስለሆነ እነሱም በጥርጣሬ የምትመለከተው ለኢትዮጵያ አዝነው አይደለም፣ ለትግራይ ተወላጆች አዝነው አይደለም። አጠቃላይ የፖለቲካ ሁነት በዚህ መልኩ ሲበጠበጥ እንደው ኢትዮጵያ ውስጥ የሰው ልጅ እየሞተ ነው እየተጎዳ ነው ከሚል አንጻር ሳይሆን ከራሳቸው ብሔራዊ ጥቅም እንደሆነ ይሄ ማንም የሚያውቀው ነገር ነው። ብዙ መመራመር ብዙ መተንተንም አይጠይቅም። ምዕራባውያኖች ይሄን ነገር እርምጃ ሲወስዱ ማለት እና ቲፒኤልኤፍ ጠንቀኛ ኃይል ነው። ልክ እንደ ሁቲ በለው በቃ አሁን እኮ እንደ ሁቲ በለው በቃ ቲፒኤልኤፍን። ምክንያቱም ሁቲን ለምን እንደምትቃወመው ሁቲ በተዘዋዋሪ የቀይ ባህር ለማወክ ቀጠናው አካባቢ ያለውን የፖለቲካ አለመረጋጋት የበለጠ በማባባስ ትልቅ አስተዋጽኦ ስላለ ነው አይደል? ስለዚህ የቀጠናው የደረቅ ወደብ ላይ ያለ ሁቲ በለው ቲፒኤልኤፍ እና በሁቲ ደረጃ ሌብል እያደረጉት ነው፣ በአልሸባብ ደረጃ ሌብል እያደረጉት እንደሆነ አሁን ደግሞ የአሜሪካን ደግሞ ኤምባሲ ማስጠንቀቂያ ስትመለከት ትግራይ ውስጥ ያለው አጠቃላይ የፖለቲካ መስቀልቅል ሳይሆን ግድ የሚላቸው ቲፒኤልኤፍ ሊፈጥር የሚችለው የፖለቲካ መስቀልቅል ነው ግድ እያላቸው። ምክንያቱም ጠባጫሪ ካሉ የሆነ ሊወስድ ያሰበው ነገር አለ ማለት ነው። አንዳንድ እኮ የቲፒኤልኤፍ ደጋፊዎች አፈቀላጤዎች እችን ክረምት እንደ መልካም አጋጣሚ ስለሚቆጥሩ ቲፒኤልኤፍ ባለ በሌላ ኃይል ተጎትቶም ቢሆን የሆነ ጦርነት ውስጥ ይማገዳል ብለው የሚያስባሉ እና ከዛ አንጻር የሆነ እንግዲህ የደረሳቸው መረጃ ይኖራል። ሶስተኛ የጻድቃን ነው። እንግዲህ ጻድቃን ጀነራል ጻድቃን ስትመለከተው ማን ያርዳ የነበረ ማን ይናገር ምናምን የሚባል ነገር አለ። ማን ያርዳ የቀበረ ማን ይናገር የነበረ የሚባል አለ። እንግዲህ ጀነራል ጻድቃን እንደምናውቀው ፌዴራል መንግስቱና ቲፒኤልኤፍ በነበረው ጦርነት ጠፍጥፎ የሰሩትን እነሱ ቲዲኤፍ የሚሉት ሌሎች ደግሞ ገለልተኞች ደግሞ የወያኔ ሰራዊት የሚሉትን ጠፍጥፎ በመስራት ከእንደገና እስከዚህ ከማጋ ነው የምንደራደረው እዚህ ኮምቦልቻ አካባቢ እስኪደርስ ድረስ ከማጋ ነው የምንደራደረው ብለዋል እኮ ጀነራል ጻድቃን ራሱ በአደባባይ እና እርሳቸው ይህንን እንግዲህ በደንብ እስትንፋሱን የሚያውቁትን ሰራዊት አሁን ያ ሰራዊት አብቅቶለታል። ቤቱ ተሰብስቦ ተቀምጧል። በቲዮሪ ደረጃ አይደለም፣ በነገራችን ላይ አዲስ አበባ ተቀምጦ አይደለም የሚያወሩት። በደንብ ስሊፒንግ ሴል ይኖራቸው እዛ ውስጥ። ባለፈው እንደው በደሞዝ ምክንያት ከፍተኛ ብጥብጥ በተፈጠረ ጊዜ እርሳቸው አንዴ ያስቀመጡት ነገር አለ። ትግራይ ውስጥ መጠነ ሰፊ የሆነ ሲቪል ዲስኦቢዲየንስ እንፈጥራለን ብለዋል እና የሆነ ኃይል አላቸው፣ የሆነ አንጃ አላቸው። ከዛ በላይ ደግሞ ከቲፒኤፍ ጋር የሚናበብም ኃይል ሊኖር ይችላል እና የእርሳቸው ሀሳብ እንደው በፕሮፓጋንዳ ፍጆታ ብቻ አይደለም መወሰድ ያለበት። በጣም
ውሃ ሊቋጥር የሚችል የቲፒኤልኤፍን ቁመና በትክክል ትግራይ ውስጥ ያለው የፖለቲካ አጠቃላይ ቁመና የሚያሳይ ነው። ስለዚህ ቤት ውስጥ ተሰብስበዋል ማለት ምን ማለት ነው እንደው ነገር ብዙ ነገር መተንተን ያለበት እውነታቸው ነው። እየሸሸ ይመጣል ያሉትን የእርሳቸውን ሀሳብ በደንብ የሚያሳይ ነገር ይመስለኛል። በዋነኝነት ኢትዮጵያ መንግስት ወዳ ወይ ቲፒኤልኤፍን ጠልታ እንዳልሆነ እንረዳለን እኛ። የብሔራዊ ጥቅም ጉዳይ ነው። ከዚህ ከብሔራዊ ጥቅም ጉዳይ ጋር ተያይዞ በተለይ አይተህ ከሆነ ሻርፕሊ አሜሪካና ቲፒኤልኤፍ መካከል ያለው ነገር እየተበላሸ አሁን እኮ ኦልሬዲ ወደ ሆስታይል ገብቷል፣ ወጥላን ገብቷል። ወደዛ ደረጃ በደንብ ተንደርድሮ የመጣው ቲፒኤልኤፍ ዳ ሻዕቢያ ስር ከመወሸቋው ጋር ተያዘ ነገር አለ። ምንድነው? ይሄንንም ህግም ሲቃወሙ ሻዕቢያ ኤርትራ ላይ ተግባራዊ ያደረገውን ህግ ቲፒኤልኤፍ ትግራይ ምድር ላይ አመጣ፣ ኢትዮጵያ ምድር ላይ የሚል ነገር ነው ያነሱት። ስለዚህ ከቲፒኤልኤፍ ጀርባ የተፈለገ ያለው ሻዕቢያ ይመስለኛል። እኔ ትክክል ሻዕቢያ እየተፈለገ ነው ያለው። አሁን ሻዕቢያ ቲፒኤልኤፍን ሲደርባት ትንሽ ከብርዱ ተቋቁሞ አይን ነገር ነበረ፣ መልሶ ወደ ራቁቱ ሊመልሱት የፈለጉ ነገር ይመስለኛል። የቲፒኤልኤፍ ሜዳ ሻዕቢያ ስር መግባት እኔ በዚህ ብቻ የሚያቆምም አይመስለኝም። ምናልባት ቀጥሎ ምን ጠብቃላችሁ ህግና ስርዓት የማስፈን የእናንተ ግዴታ ነው ብሎ ፌዴራል መንግስቱንም በመጠየቁ ይሄዳሉ ብዬ የማስበው። አሜሪካኖች በጣም ነገሮችን ሲገልጹ በጣም ኬርፉሊ ነው የሚገልጹት። ግን አሁን እያረጉት ያለው ነገር በጣም የተንደረደረ ነገር ነው። ገብተዋል አይደል? ፍጥነቱን አይታል እንትን ብሎ ስለዚህ በጣም ታይቷቸዋል። ሻዕቢያ ቀጠናው አካባቢ ላይ የአሜሪካን ብሔራዊ ጥቅም ሊያበለሻሽ እንዴት አድርጎ የተነሳ እንደሆኑ ሻዕቢያና ኢራን ደግሞ አንድ ላይ ናቸው። ሻዕቢያና ኢራን አንድ ላይ ናቸው። እዛ ጋር ከሀውቲ ጋርም አንድ ላይ ሌላ አንተ እንዳልከው ሌላ ሀውቲን ደግሞ እዚህ ጋር በመሬት የተከበበ ሀውቲን ደግሞ እዚህ ጋር ሊፈጥራት ነው ሰሜን ኢትዮጵያ ላይ ማለት ነው። ስለዚህ ለዚህ ይመስለኛል ያለ ወትሮ በጣም በፈጠነ ሁኔታ ወደዚህ እየሄዱ ያሉ። ስለዚህ ቲፒኤልኤፍ ላይ ይሄ እርምጃ እየመጣ ነው። ቲፒኤልኤፍን ብቻ ሳይሆን ሻዕቢያን ፍለጋ ነው ብዬ ነው የማስበው። በጣም ያስገርማል። የባለፈውም ማዕቀብ ይነሳል ምናምን የተባለው በንጥልጥል ነው ቀረው። ባይዞ ምንም ፋርዘሪያ አልተካሄደበትም። ሰውየውም ወጥቶ አሜሪካን የማውገዙን ሂደት አሁን ይጀምራሉ። እንግዲህ ባለፈ ትንሽ ለዘብ ብሎ ነበር ፕሬዚዳንት ኢሳያስ። አሁን አጠናክረው ይቀጥሉበታል ማለት ነው። ሌላ ጦሩን በተመለከተ የኤርትራንም ሰራዊት በተመለከተ ጀነራል አለምሸት ደግፌ ያነሱት ነገር አለ። የሻዕቢያ ሰራዊት በኢትዮጵያ ጦር ፊት ሊቆም የሚችል ኃይል አይደለም። ይህ ፋክት ነው። እኔ ይቅርታ አድርጉልኝ። ብዙ ጊዜ የኤርትራ ሰዎች ይቀየማሉ። ገብቶሃል? መቀየም አይደለም። አሁን ምንድነው ሪያሊቲ ማየት ነው አለብን። አቶ ጌታቸው የሆነ ነገር ያነሱት ነገር አለ። እኛ በተደጋጋሚ ብለናል። ጦርነት ማለት ሰውን ይበላል። የምተካው ሰው ከሌለ ተቀያሪ ሳይኖር እግር ኳስ ትገባለህ። እንደዛ ማለት ነው። ለዛም እግር ኳስ እኮ ተቀያሪ ተመጥኖልህ እኮ ነው እኮ። ኤርትራ 11 ተጫዋች ይዛ ኢትዮጵያ 1100 ተጫዋች ይዛ እኮ መግጠማት እኮ ነገሩ እኮ የሚሄደው። ገብቶሃል አይደል? በጣም ስለዚህ ተቀያሪ ሳይኖር የኢኮኖሚውን ተው፣ ቴክኖሎጂውን ተው፣ ምናምኑን ተው፣ እሱን አታንሳ። ጦርቱ አፎርድ ማድረግ የሚችለው ተቀያሪ ተጫዋች ሳይኖር አይሆንም ነገር። ይሄን ነው አቶ ጌታቸው ያነሱት። ያረጁ 50ዎቹና 60ዎቹ ውስጥ ያለ ሰራዊት ነው። እሱም ተቀያሪ የለውም። እንዴት አድርጎ መዋጋት? እሱን አለምሸት ደግፌ ተውት። እኛ እኮ አልፈለግንም እንጂ የሚሆን የሚወዳደርም አይደለም። የሻዕቢያ ሰራዊት የኢትዮጵያ መከላከያ ሰራዊት ፊት ለፊት መቆም የሚችል ኃይል አይደለም የሚልም ነገር ተነስቷል። እና እንዳው ነገሩ ወሰብሰብ ሲደረግ ቲፒኤልኤፍ ምንድነው ዕጣ ፈንታው ነው? ሎክ እንግዲህ አሁን እየመጣበት ያለ ባቡሩ አይታ እየተመዘገዘገ እየመጣበት ያለው ሁሉም ነገር ሰርዣለሁ፣ ፕሪቶሪያ ነኝ፣ ጀነራል ታደሰ በዚህ ናቸው፣ ቦታው ላይ መልሻለሁ፣ አሁን እንነጋገር ወደሚለው ይመለሳል ወይስ የገፋውበት ሁሉ መንገዴ ነውና ይተኩሳለሁ ነው? ምርጫው ሁለት ነው ያለው፣ መሀል የለውም። አሁን አንዳንድ ሰዎች ዝም ብሎ ከሁለት የራቀ ትንተና ይሰጡ ብዙ ሰምቻለሁ። በቃ ቲፒኤልኤፍ አሁን ከእንደገና አዲስ ድርድር ይደረጋል ምናምን ይሁንና ምናምን እንደዚህ አይነት ነገር የለም። እንደዚህ አይነት ነገር ይሄ የህፃን ጫወታ አይደለም። ፕሪቶሪያ ላይ ወጪም ጊዜም ሁሉ ነገር ፈሶበት ፕሪቶሪያ የሚባል ስምምነት ደርሷል አይደል? እሱን ነው ኪፕ ማድረግ የሚችለው እንጂ ዛሬ ደግሞ ትቶ ከዛ ካምፓላ ስምምነት የሚባል ነገር ደግሞ የለም፣ ወይ ናይሮቢ ብላ ደግሞ የምትወጣው ነገር የለም ማለት ነው። ስለዚህ ቲፒኤልኤፍ አሁን ተገዶ ወደዚህ ድርድር ይመለሳል ወይስ ይተኩሳል ነው? ምን ሀሳብ እዚህ ላይ? እንዳልከው እንግዲህ ብዙ ሴናሪዎች ማስቀመጥ ይቻላል። የቲፒኤልኤፍ መተኮስ ቅድም እንዳነሳው አንስተዋል። በተወሰነ ደረጃ ቲፒኤልኤፍ በራሱ ሰርቫይቭ የሚያደርግ አይደለም፣ የግድ ጥምረት ይፈልጋል። ለምሳሌ ከሻዕቢያ ጋር ያነሳው ነጥብ በጣም ኢንተረስቲንግ ፖይንት ነው። አሜሪካ ለምንድን ነው ቲፒኤልኤፍን በዚህ ደረጃ የዘመተችበት? አንደኛ ትሪያንግሉን ለመስበር ነው። ትሪያንግሉ የማን ነው? የሻዕቢያ የኢራንና እንዲሁም ደግሞ የቲፒኤልኤፍ
ሲደመር ሁቲ ከዛ አልቡርሃን አለ። ይሄንን አጠቃላይ ይሄን ስኩዌር መስበር ትፈልጋለች እና ከመስበር አንጻር ኢትዮጵያ ውስጥ ያለው ኤሌመንት ከዛ ማየት ይቻላል ማለት ነው። ቲፒኤልኤፍ ሰርቫይቭ ለማድረግ እንግዲህ በቲፒኤልኤፍ ደጋፊዎች ውጭ ባሉት ለምሳሌ ጥምረት ነገር ከፋኖ ኃይሎች ጋር ጥምረት እንፈጥራለን፣ ጥምረት ፈጥረን 4 ኪሎ እንወጋለን የሚል ነገር ያስቀምጡ ነበር። ራሱ የፋኖ ኃይሎች በአደባባይ ወጥተው የፖሊት ቢሮ በሙሉ አያውቀውም፣ ከቲፒኤልኤፍ ጋር ምንም የተጀመረ ነገር የለም ብለዋል። እንግዲህ አብዛኛው የቲፒኤልኤፍ ደጋፊ ስለ አሁን የቲፒኤልኤፍ ደጋፊ ራሱ አሁን ማለት ይከብዳል እኮ ለምሳሌ አሁን አሉላና ስታሊን በነፍስ የሚፈላለጉ ሰዎች ናቸው። ስለዚህ የቲፒኤልኤፍ ደጋፊ የምትለው ማንን ነው? ራሱ አሁን ትንሽ ስታሊን ወደ ፕሮ ሻዕቢያ የሚጠጋ ነው። አንተና ደግሞ አሉላ ደግሞ እንደውም ወደ ፌዴራል መንግስቱ ትንሽ ጠጋ ማለት ጀምሯል። ወደ ጌታቸው ረዳ መጠጋት ጀምሯል። የቲፒኤልኤፍ ደጋፊ ስንል እንደ ድሮ አይደለም። አሁን ከፋፍለን ማስቀመጥ አለብን። ስለዚህ በጥምረት ደረጃ በጣም ሊሆን የማይችል ነገር ነው እና ጥምረት ከሌለው ቲፒኤልኤፍ ኦኬ ብቻውን እንዴት ነው የሚያደርገው? ይተኩሳል ወይስ በዚህ መልኩ እየበጠበጠ ይኖራል የሚል ነገር እሱ ሩም እኮ ስለሌለ እኮ ነው እየበጠበጡ መኖር። አሁን እኮ ዓለም አቀፉ ይሄናል ጫና ሲመጣ ባለ ጉዳዩ ቅድም እንዳለው ኢትዮጵያ መንግስት ዝም ይላል ማለት አይደለም እኮ ግዴታው ነው። ገብተዋል አይደል ወይ? ምን ትጠብቃለህ ልባልም የሚችልበት ሁኔታም እኮ ሊፈጠር እኮ ይችላል እኮ። ገብተዋል አይደል? ስለዚህ ምንድነው እንደዚህ የተበጠበጡ መቀጠል አይቻልም። ወይ መሞት ወይ መዳን ነው። ምርጫው ሁለት ነው እየሆነ ያለውና እንዴት ነው የሚሆነው ብለው ነገር ነው። ትክክል። በጣም አጣብቂኝ ነው። እንግዲህ አሁን ትልቁ የቤት ስራ አንደኛ ለትግራይ ኤሊቶች አንዴ ነው በየደረጃው ለፌዴራል መንግስቱ ይመለከተዋል። የራሱ ሀገር ዜጎች ናቸው። እነዚህ ዜጎች እየተጎሳቆሉ ነው። በነገራችን ላይ በየቀኑ በርካታ የትግራይ ተወላጆች እያቆራረጡ በዚህ በአፋር እያቆራረጡ በእግራቸው እያመለጡ ነው። አግሬሲቭ ሆኗል ቲፒኤልኤፍ። በቃ አግሬሲቭ ሆኗል። ያገኘውን መቋሚያ ያዘ ያቀረው በቃ እየወሰደ ካምፕ ነው የሚቀጥለው እና ከለቅሶ ላይ እኮ ያፍሳል እና እንዲህ እያደረገ ዜጎቻችንን የሚያጎሳቁል እኩይ ኃይል በምን መልኩ ነው ካውንተር መደረግ ያለበት የሚለው ነገር በጣም ውስብስብ የቤት ስራ ነው። እንዳልከው ትልቁ የቤት ስራ አንደኛ ከራሱ ከፌዴራል መንግስት ነው በባለቤትነት መታየት አለበት። ሁለተኛ ከትግራይ ኤሊቶች የፖለቲካ ኤሊቶች እነ ጌታቸው ረዳን ጨምሮ፣ ሶስተኛ ደግሞ ጦሩ ነው። እንግዲህ አሁን ጦሩ ላይ እንግዲህ ቲፒኤፍ የተባለው ኃይል በእርግጥ በምን ያህል ደረጃ ጠንካራ ነው? ትግራይን ነፃ ለማውጣት በምን ያህል ደረጃ ነው? ወይስ ከፌዴራል መንግስቱ ጋር አሊያንስ ክሬት አድርጎ ትግራይን በተወሰነ ደረጃ የትግራይ ህዝብ ኦክሲጅን የሚስብበትን ሁኔታ ያመቻቻል የሚለው ነገር እነዚህ ሁሉ ቴብል ላይ የሚቀመጡ ውስብስብ ነገሮች ናቸው። ግን እንደው አሁን ባነሳናቸው ነጥቦች ዙሪያም ውድ አድማጭ ተመልካቾቻችን ምንድን ነው የሚታያችሁ ነገር? እውነት ቲፒኤልኤፍ ከዚህ በኋላ ጨክኖ ወደ መተኮሱ ይገባል ወይስ እጅ ሰጥቶ ወደ መደራደር ማለት ያጠፋውን ነገር ይሄ ሁሉ ማስጠንቀቂያ የተሰጠው ነው። ከአሜሪካ ከኢትዮጵያ ከምን ማስጠንቀቂያ የተሰጠው ነው። ይሄን ሁሉ ነገር ተቀብሎ ጀነራል ታደሰ ወደ ቦታ የሚመለስበት ወይ ደግሞ አዲስ ወደ ፕሪቶሪያ ስምምነት የሚመለስበት ሁኔታ ይፈጠራል ወይስ ገፍቶ ወደ ጦርነት ይገባል የሚለውን ጉዳይ ላይ የራሳችሁን ሀሳብ እንዲሰጡ እየጠየቅ ወደ ቀጣይ አጀንዳ ላይ ይደረግ። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው። ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ሺህ ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ0990 333 777 ላይ ፈጥነው ይደውሉ። ቀጣይ አጀንዳ እንግዲህ አቶ ይማኔ ገብረ መስቀልና አቶ ጌታቸው እንግዲህ ተተኳኩሷል። ጌታቸው ኤርትራ ላይ ተኩሰው ምንድን ነው ያለው መሰለህ? ጌታቸው እንትኑን ላንሳና የይማኔ መልስን ምን ያህል ዋል ቋጥር ይችላል የሚለው ነገር እንድናይ ማለት ነው። ምንድን ነው ያለው መሰለህ? ጌታቸው ኤርትራ መጀመሪያ ጀምሮ ስመሰረት ሀገሪቷ እንድትገነጠል ሀገር እንድትሆን የተመሰረተበት ኢትዮጵያን ለመቅበር ታስቦ ነው የሚል ነገር መከራከሪያ ያነሳ። ይህንን ብዙ ሰዎች ስሉ የነበረ ነገር ነው። እንዳም ወደ ምን ሁሉ ያመጡታል። ያኔ በፌዴሬሽን እንድትዋሃድ ሲደረግ
የግብፅ አምባሳደር ከዚህ ታስነ በዩኤን ዩናይትድ ኔሽን ውስጥ ያለው ይሄንን ጉዳይ እሱ እንትን ነበረ እሱ የተባበሩ መንግስታት ሊቀመንበር እንትን ጻውጣም ነበር። ይሄ ሪፕሬዘንታቲቭ ነው የግብፅ ሀገር ማለት ምንድነው ያደረገው? ይሄንን እንትን ደገፈ በምክንያት ኮዝ ኦፍ ኮንፍሊክት ይሆናል በሚል ነገር ነው ሰዎች ቢያነሱት። ለምን ያባራ ነገር እንዲሆን ተፈልጎ ማለት ነው። ያ እንዳባራ ተፈለገበት ግብፅ ለምን ፈለገች ብለን ስናመጣ ኤርትራ የምትባል ሀገር እንድትመሰረት ኤርትራ የምትባል በቅኝ ግዢ የተሰቃየች በኢትዮጵያ ቅኝ ግዢ የተሰቃየች ሀገር ነፃ ሀገር እንድትሆን ከመመኘት ነው ወይ? የመጀመሪያ ጀባ እኮ ሲደራጅ ቢሮ ከፈተው ካይሮ ነው። ለምን ግብፅ ለምንድን ነው ይሄን አልጨነቀችው ብለን ስናስብ ሁለት ነገር ነው። አንደኛ ኤርትራን ከኢትዮጵያ በመገጠል ኢትዮጵያ ከቀይ ባህር ራቀችና በኢኮኖሚ ኩስማና ተጽዕኖ ፈጣሪ ማትሆን ሀገር እንድትሆን የተፈለገው። ይሄ ደግሞ ለምን ጠቅማታል? አባይ ላይ የያዘችውን የአፐራንድ ስታትስ ኮ እንዲቀጥል ያደርግላታል ማለት ነው። ይሄ ነው ኢትዮጵያ መቅበር ማለት ነው። ኢትዮጵያን ከቀይ ባህር እንድትሸሽ ቀይ ባህርን ደግሞ ሙሉ ለሙሉ አረባዊ ባህር የማድረጉ ስትራቴጂ የነሱ ብሔራዊ ጥቅም ነው። ለኢትዮጵያ ትልቅ መሞት ነው። አይተናል ባለፉ 30 ምናምን ዓመታት ከቀይ ባህር በራቅንበት ዘመናቶች ምን እየገጠሙን እንዳሉ ዛሬ ከእንቅልፋችን ከተኛንበት ባንን ተነስተን ጥያቄ ስናነሳ ምን አይነት ርብርብ እየመጣብን ለምን ምሎ ነገር ኢትዮጵያን ቀብረናታል የሚል ነገር። ስለዚህ ኤርትራ ሀገሩን እንድትፈጠር የተደረገበት ምክንያት ኢትዮጵያን ለመጉዳት ነው፣ ኢትዮጵያን ለመቅበር ነው የሚል ሐሳብ አነሱ አቶ ጌታቸው። ሌሎች ሐሳቦችን ማንስተዋል። ምናልባት ጊዜ ካለ እንሄድበታለን፣ ካልሆነችኛው ብቻ ነጥለን እናያለን። ከዛ አቶ ይማኔ ብቅ አሉ። ይሄማ ታሪክ አላዋቂነት ነው አሉ። ከዛ ምንድነው አንዳንድ ጊዜ ማለት ነው ታራ ታውቃለህ አይደል? እውነትን ለማዛባት ብዙ ውሸት አርጊውመንቶችን የሚደረደራቸው ነገር ማለት ነው። ምንድነው ያነሱ? ጌታቸው አይታመንም። ትናንትና ትግራይ ሆኖ ከፌደራል መንግስት ጋር ሲዋጋ እንዲህ ብሎ ነበር። ፋላሲ ነው እኮ ያለው ጉዳዩ ጌታቸው መታመን አለመታመን ጉዳይ። ጌታቸው የተናገረው ነገር ሀሳቡ እውነት ነው ወይስ እውነት አይደለም ነው ጥያቄው። አሁን የሚያግባባል መሄድ ያለብን ኢትዮጵያን ለመጉዳት አይደለም። ኤርትራ አገር የመሆን ሞራልና ጭቆና ነበረባት። ቅኝ ግዢ ነው ካሉ ቅኝ ግዢ ኮምፔር እናደርጋለን፣ ችግር የለም። የእንግሊዝ ቅኝ ግዢ ምን ይመስል ነበር እናውቃለን። የጣሊያን ቅኝ ግዢ ምን ይመስል ነበር ይታወቃል። የፈረንሳይ ቅኝ ግዢ ምን መልክ ነበረው የቤልጅየም ኮንጎ ውስጥ ይታያል። እና እንፈልጎ እዛ ውስጥ ቅኝ ግዢ ኢትዮጵያና ኤርትራ ከፌዴሬሽን ከተዋሃዱ በኋላ ቅኝ ግዢ ነው ከተባለ በምን መስፈርት የሚለውን ነገር ማየት ይቻላል። ገብቷል አይደል? ከዛ በፊት ደግሞ ምንድነው ሆነው የሚለውን ነገር እንግዲህ ብዙ ታሪክን ካመጣን ብዙ አገር ወዳድና ዩሬኒስት ኤርትራኖች እንዴት አድርጎ ፌዴሬሽኑ እንዲፈርስ እንዳደረጉት ጥያቄ እንዲያነሱ ማለት ነው። ነገር ዝም ብሎ በሆይታ ኃይለ ሥላሴ ስለፈለጉ እነሱ እንደሚሉት የሸዋ አማራ ስለፈለገ ብቻ ነው ወይ ነገሩ የሆነው የሚለውን ነገር መታየት መቻል አለበት፣ የፌዴሬሽን ጉዳይ ስለሚያነሱ። ከዛ በፊት 1940 አሜሪካ ለራሷ ብሔራዊ ጥቅም ስላልፈለገች እዚህ ውስጥ በፌዴሬሽን እንድንዋሃድ ያደረገችው አሜሪካ ነው እንጂ የኛን ፍላጎት አይደለም የሚል ነገርና እሱን ደግሞ ያነሱታል። እኛ ማንንም አላገዘንም፣ እንዳውም አሜሪካ እስካሁን ድረስ እየጎዳችን ነው የሚል ደግሞ አነሱ። ግን ነጥቡ እሱ ሳይሆን ኤርትራ ከኢትዮጵያ ተገንጥላ መኖር ያልቻለችው ለምንድን ነው? እውነተኛ መሰረት ላይ ተንተርሰው ነው ወይ? ይሄ እኮ ሪያሊቲ ከሆነ ችግር የለም። ብዙ ሀገሮች እኮ ተለያይቶ አይተናቸዋል እኮ ነው። እዚህ ዌስት አፍሪካ አካባቢ ብዙ ቁራሽ ሀገሮች ወጥቶ የለ እንዴ? እንደዛ የተጨባጭ ነገር ካለ ለምን ኤርትራ ሰርቫይቭ ማድረግ አቃተው? ለምን ከኢትዮጵያ ተለይቶ መለየት አቃተው? ለምን የኤርትራ መሪዎች ሁልጊዜ ኢትዮጵያ ጉዳይ አቡኪዮ ነው መጡበት? ምክንያቱ ምንድን ነው የሚለው ነገር የሚያሳየው ኤርትራ የምትባሉ ስቴት ራሱ አላማው ኢትዮጵያን ለመጉዳት መልሶ ደግሞ ኢትዮጵያን ለማተራመሱ። ስለዚህ እቺ ሌጋል ኤንቲቲ ወይ ደግሞ እንዲሁ የሞራል ኤንቲቲ አይደለችም ማለት ነው። ገብቷል አይደል? የተፈጠረችበት ነገር የሆነ የውሸት ነገር ነው፣ ቅብ ነገር ነው። ለምን አርቲፊሻል ስቴት ነው። አርቲፊሻል ቬሪ ጉድ። በቃ አርቲፊሻል ስቴት ነው። ሁሌም የኢትዮጵያ ጫንቃ ላይ ለመዘፍዘፍ ኢትዮጵያን ለመጉዳት ብቻ ታስባል። በኋላ አቶ ጌታቸው ነገር ሲናገር ዝም ብሎ አይደለም የሚናገረው። ኢሳያስ ፖሊሲ ዳርሳ ጀስቲፋይ የሚያደርገው ኢሳያስ ምን አይነት ፖሊሲ ሲያራምን ነበር? ተገነጠለ። እኔ ብዙ ጊዜ ያነሳለሁ ከኢትዮ ኤርትራ ጦርነት ከመገጠማቸው በፊት ከፋኝ የሚባለው የወልቃይት አካባቢ ሁመራ ምናምን አካባቢ ሁመራ ወልቃይት ወደ ትግራይ በመምጣቱ ከፋኝ ያለው ሻዕቢያ ሄዳ ከፈለ በአንድ 6 ወር ሳይሆን ነው ማደራጀት የጀመረችው።
ከፋኝ መደራጀቱ ትክክል ነው። ጥያቄ የለኝም። ግን የሻዕቢያ ፖሊሲ ገና ከኢትዮጵያ ጋር ፍቅር እያሉ ከወያኔ ጋር ሀኒሙን ላይ እያሉ ጦርን ያደራጁ ነበር እነሱ ገና ሳይጣሉ እኮ። ስለዚህ ፖሊሲው ምንድን ነው? ይሄ እዚህ ጋር ነው አሁን የሚያረጋግጥልኝ ማለት ነው ለምን እቺ ስቴት እንደተመሰረተችው። የሚገርም ነገር እያልክ በምትመጣበት ዘመናት ሁሉ ምን አይነት ስራ ሰራ ነበር? ለምን እንደዚህ ይሰራል? ለምን ሱዳን ለምን እንደዚህ አይሰራም? ኬንያ ለምን እንደዚህ አይሰራም? ሶማሊያ ለምን እንደዚህ አይሰራም? አግሬሲቭሊ ማለት ነው ብለው ነገር ስታይ ይሄ ስቴት የተወለደበት ምክንያቱ በደንብ አድርጎ ፍንትው አድርጎ ያሳያል ማለት ነው። ስለዚህ እዚህ ጉዳይ ላይ እንግዲህ እሳቸው መጡና ይህንን ታሪክ አላዋቂነት ነው የማይታመን ነው የጉዳይ ጭብጥ ላይ ከመነጋገር ፋንታ ማለት ነው። እንዳው ምንድን ነው በጣም ግሩፕ ብዙ ሀሳቦች አስተዋል። እንደው በአንድ አባባል ብንጀምረው አንድ አባባል አለ። መጀመሪያ ኤርትራ በዚህ በኢትዮጵያ ከፌዴሬሽን ከመዋሃዷ በፊት በሆነ በትረስትሺፕ የሚባል አለ በዚህ በእንግሊዞች ስር የተወሰነ ዓመት ቆይታለች እና የዛ ጊዜ የሆነ ነፃነት ኤክስፕሬስ አድርጋለች እና በዛ ጊዜ ዳቦ ነፈጉን ነፃነት ሰጡን አሉ። ልክ በዛ ጊዜ ማለት ነው። ከዛ በፌዴሬሽን ልክ ኢትዮጵያ ውስጥ ወደ ኢትዮጵያ ስትቀላቀል ነፃነት ተነፈግንና ዳቦ ሰጡናል። ከዛ በሻዕቢያ ጊዜ ደግሞ ነፃነቱም ዳቦም ተነፈገ፣ ሁለቱም ተነፈገ ብለው ታስቀምጠዋል። እና ምንድነው እንግዲህ የኤርትራ መሰራረት አንተ እንዳልከው አርቲፊሻል ስቴት ነው። ኦርጋኒካሊ የተፈጠረ አይደለም። በጣም በጣም በብዙ ኮንስፓይረሲ ከበስተጀርባው በብዙ ሴራ የተተበተበ እንትን ነው ስቴት ነው። እሷ እያለች ኤርትራ እያለች ሆነ ለመናገር እኔ በጣም በተለይ ደግሞ ኤርትራን የፈጠራት በጣም ቶክሲክ የሆነው ብሔረተኝነት ሻዕቢያ የወለደው ብሔረተኝነት እያለ ከኢትዮጵያ ጋር በወንድማማችነት እንቀጥላለን ማለት በጣም ተምኔታዊ ነው፣ አይዲያ ነው። ምክንያቱም የሻዕቢያ ትርክት በጣም ቶክሲክ ትርክት ነው። ኢትዮጵያን ድንክዬ በማድረግ ተቃዋሚዎችን፣ ተፎካካሪዎች የትኛውም መንግስት በነገራችን ላይ አሁን ያለው መንግስት ብቻ የትኛውም መንግስት ቢመጣ የሻዕቢያ ትርክት እስካለ ድረስ ከኢትዮጵያ ጋር በወንድማማችነት መኖር አይችልም። ዲኤንኤው ነው ከዲኤንኤው እኮ የሚመጣው የሻዕቢያ ዲኤንኤ ምንድን ነው? የብሔረተኝነት ዲኤንኤው ምንድን ነው? ኢትዮጵያን በመጥላት ላይ የተመሰረተ ብሔረተኝነት ነው እና በዚህ መልኩ ሊፈጠር የማይችል ነገር ነው እና አቶ ጌታቸው ረዳ አዲስ ቮካብለሪም አላመጡም። ለመናገር ከሳቸው በፊት ብዙ ተንታኞች ተናግረውታል። ከኢሳያስ በኋላ ኤርትራ የምትባል ሀገር ትፈርሳለች የሚለው ነገር ሟርት አይደለም፣ ኤግዚስቲንግ ሪያሊቲ ነው። ከተቀመጠው ከተጨባጭ እውነት ተነስቶ ነው። እኔ ልክ ወይ የመን ወይ ሊቢያ ነው ልትሆን የምችለው የሚመስለኝ ማለት ነው። ይሄ ሟርት አይደለም፣ ወንድሞቻችን ናቸው። ባይሆኑ እንመርጣለን። ምንድነው የአቶ የማነ ገብረ መስቀል መልስ ትንሽ ነርቫቸው የተነካ ይመስላል። አይተኮን ምላሹ ነርቫቸው እንደተነካ ያስታውቃል። እና አቶ ጌታቸው ረዳን ያነሱትን ሀሳብ ከአታክ ከማድረግ ይልቅ ካውንተር ከማድረግ ይልቅ የአንድ ፋላሲ አለ፣ ዶሚኒየም ፋላሲ ወይም ፐርሰናል አታክ ፋላሲ አለና ግለሰቡን ስብና አታክ ማድረግ ላይ እዛ ላይ በጣም ፎከስ ያደረጉት እሱ የግለሰቡ ስብና ይቀመጥና ያነሱት ሀሳብ ውሃ የሚቋጠር ነው አይደለም የሚለው ነገር በደንብ መመልከት አለብን። መልካም እንግዲህ ምናልባት እውነት ከኢሳያስ በኋላ የኤርትራ ዕጣ ፈንታ ምን ትሆናለች የሚለው ነገር በጣም አስፈሪ ነገር ነው። ይሄ ባይዘው ለኤርትራ ብቻ ያለ አስፈሪ ለኛም ነው። አንድ አገር ፌል ካረገች ቀጣይ ደግሞ እንደዚህ አይነት የስነልቦናም የሃይማኖትም የታሪክም ትስስር ስላለን የትም አይደለም የሚሆነው ቀጣኛው ጋር ስለሚያርፍ ስለዚህ መታሰብ መቻል ያለበት ነገር ይመስለኛል። ውድ አድማጭ ተመልካቾቻችን እናንተም እስቲ አገር ኤርትራ የተመሰረተችው ኢትዮጵያን ለመቅበር ነው የሚለውን ጉዳይ ላይ የየራሳችሁን ሀሳብ እንድትሰጡን እየጠየቅ ወደ መጨረሻ አጀንዳ እንሄዳለን። አድርጌ እስቲ ኢራን እንግዲህ ችግር ተፈጥሯል። ባለፈው ሆርሙዝ ተከፈተ የተባለ እሰያል ሁሉም የዓለም ሕዝብ ትንሽ እፎይ ያለ በኋላ ግን ትላንትና ኢራን አንድ መርከብ ላይ ጥቃት ፈጸመች። ይህን ተከትሎ አሜሪካን ደግሞ መልሳ ጥቃት ፈጸመች። ኢራንም ተመልሳ የአሜሪካ ቤዝ ያለበት እንግዲህ የፈረደባቸው እነዚህ ገልፍ ስቴት ላይ ቦታው ባይጠቀስም ጥቃት ፈጽማለች። ከዚህ ጋር ተያይዞ ከ11,000 በላይ የተባበሩ መንግስታት የዓለም አቀፍ ባህር ድርጅት እነዚህ 11,000 መርከቦችን በሰላም እንዲያልፉ ሁኔታዎችን ሲያመቻች ነበር። አሁን ግን ስራው ማቆሙ ነው። እንግዲህ ለዚህ ምክንያት የሆነው ምንድን ነው? አሜሪካ በዚህ በኦማን በኩል ከዚህ ቤት አንስተናል። ጠባብ ስለሆነ ሃይሲ የሚለው ህግ በዚህ ጋር ሜትሩ ይለያል ማለት ነው። ገብቶሃል? ወደ ሁሉም እንደዚህ የባህር ጠርዝ ላይ ያሉት ሀገራቶች ማለት ነው የተወሰነ ወደ 12 ማይልስ የሚባለው እንትን አላቸው።
የራሳቸው ነው። በዛ ውስጥ ማንም አይገባባቸውም። በዛም እንደዚህ ነው። ከዛ በኋላ ሃይሲ የሚባል ቦታ አለ። ማንኛውም በነፃነት ናቪጌት ማድረግ ያለበት ማለት ይሄ ኢንተርናሽናል ሎ የባህር ህግ ነው የምናገረው። አሁን ግን እዛ ቦታ ጠባብ ስለሆነ ኢራን ምንድነው ጀመረችው የኦማርንም እንትን የባህር ጠርዙንም የራሱ አርጋ ቆጥራለች። በዚህ በኩል የማይታለፍ የሚል ነገር ነው ያመጣች ያለችው። ነገር ግን ጠርዝን ይዞ ማለፍ ይቻላል። እንደው ያኛውን የኢራን የባህር ግዛቱ ሳገባ በዚህ በኩል የማለፍ መብት አለ። አሜሪካም ስታረግ የነበረችው በዚህ በኩል አሳልፋቸዋለሁ የሚለውን ነገር ነው። ኢራን ከዛ ነው ግጭታቸው እንግዲህ የተነሳው ነገርና እንዳው እዚህ ስለምትሉ ነገር ካለ እንስማ። እሺ እንዳልከው ወደ 11,000 የሚጠጉ መርከበኞች እንደታገቱ ነው ለመናገር። ከዛ ውስጥ እንግዲህ ለመውጣት ከታገተው ለመውጣት ከፍተኛ ስራ የተሰራ ነበረ። ኢራን ምንድነው የምትለው እንግዲህ አሜሪካ የምትለው በዚህ በኦማን ሳይድ ማለፍ አለባቸው እኔ ጥበቃ አደርጋለሁ ብላለች። ኢራን ደግሞ አይ ለአብዮታዊ ዘቡ ሪፖርት ማድረግ አለባቸው የሚል ነገር ነው። እንግዲህ በምላሹ አሁን እንግዲህ ጥቃት ፈጽማለች። ጥቃት ከፈጸመች በኋላም አሜሪካ ተመጣጣኝ እርምጃ ወስዳለች። በነገራችን ላይ የድሮንና የሚሳኤል ማጠራቀሚያ ስቴሽኖችን አውድማለች እና የአብዮታዊ ዘቡም በጣም ንዴት በተቀላቀለበት ስሜት እንግዲህ መግለጫ ሰጥቷል። የሁለቱ ሀገራት እንግዲህ ጥፍት ብርት የሚል አይነት ኦኖፍ እየሆነ ነው። በእርግጥ እንግዲህ የኢራን እርምጃ ትከሻ ለትከሻ መለካካት ነው። ለምንድን ነው በእኔ መንገድ የሚያሄዱት? ለምንድን ነው ሆርሙዝ ላይ ያለኝ ስፌር ኦፍ ኢንፍሉዌንስ ሆን ተብሎ ነው በነገራችን ላይ ያላቸውን የማድረግ አቅም ማሳያ ነው እንጂ ምንም በማለፉ ላይ ሊፈጠር የሚችል ነገር ምክንያቱም 60 ቀን ተስማምቷል። ለ60 ቀናት ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን የዛሬው ዕለታዊ ዝግጅታችን በዚሁ አጠቃለናል። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ